10 የተመረጡ መጽሐፍ ቅዱሳዊ የሴት ስሞችን ይዘንላችሁ ቀርበናል። አንደኛ ሄማን። የስሟ ትርጓሜ ረከብኩ፣ ስዕለትዬ፣ የለመንኩን አገኘው ማለት ነው። የእመቤታችን ስድስተኛ አያቶች የቴክታክና በጥሪቃ ልጅና የአንበሳዎች ተብለው በራእይ ከተገለጡ እንስቶች አንዷ ናት። ሁለተኛው ኤሉ። የስሟ ትርጓሜ በዕብራውያን መስከረም ወር ነው። በዚህ ወር መባቻ ሾፋር የተባለ ቀንደ መለከት የመንፋት ልማድ አይሁድ አላቸው። መስከረም ለተወለደች ሴት ልጅ ሁነኛ ስም ነው። ሶስተኛው ህልዳና የቲቆዋ ልጅና የሴሌም ሚስት ነበረች። በመጽሐፍ ቅዱስ ከሚታወቁ ነቢይት ተብለው ከተጠሩ ጥቂት ሴቶች አንዷ ናት። ሁለተኛ ነገሥት ምዕራፍ 22 ከቁጥር 14። አራተኛው ሲፓራ። ስሟ ትርጓሜ ጾፍ ርግብ ማለት ነው። የሙሴ ሚስትና የኢትዮጵያን ዮቶር ራጉኤል የመጀመሪያው ልጅ ናት። አምስተኛ ዮአዳን። የስሟ ትርጓሜ ከእግዚአብሔር የሆነ ደስታ ማለት ነው። የንጉሥ አሜሲያስ ሚስት የሆነች የኢየሩሳሌም ሴት ናት። ሁለተኛ ነገሥት ምዕራፍ 14 ከቁጥር 2። ስድስተኛ ግዕዛዊት። ነፃነት የሚለውን ተለዋጭ ስም ሊሆን ይችላል። የመጀመሪያ ልጅ ከሆነች ቋንቋውን የምታውቅና የምትወድ እንድትሆን ከምንመኝላት ተስማሚ ምርጫ ነው። ሰባተኛ ሄርሞን። የስሟ ትርጓሜ የእግዚአብሔር ስጦታ ማለት ነው። የንጉሥ ሳኦል ልጅ ናት። ሁለተኛ ሳሙኤል ምዕራፍ 1 ከቁጥር 8። ስምንተኛ ዮሐና። የስሟ ትርጓሜ እግዚአብሔር ግሩም ነው ማለት ነው። የሄሮድስ አዛዥ የኩዛ ሚስት ከ36ቱ ቅዱሳን አንስት አንዷና ትንሣኤው አስቀድሞ ከተገለጠላቸው ሶስቱ አንስት አንዷ ናት። የሉቃስ ወንጌል ምዕራፍ 8 ከቁጥር 3። ዘጠነኛ አቢግያ። አቢግያ የስሟ ትርጓሜ የአባት ደስታ ማለት ነው። የቀድሞ የናባል በኋላም ደግሞ የንጉሥ ዳዊት ሚስት ሆናለች። በመጽሐፍ ቅዱስ አእምሯ የተመሰገነላት ብቸኛዋ ሴት ናት። አንደኛ ሳሙኤል ምዕራፍ 25 ቁጥር 3። አስረኛ ዲቦራ። ዲቦራ የስሟ ትርጓሜ ንብ ማለት ነው። ነቢይትና በእስራኤል ትፈርድ የነበረ መሪ መስፍን ናት። የሴቶች ጥንካሬና ስልጣን ተምሳሌ ናት። ምሳሌ ምዕራፍ 4 ከቁጥር 5። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም